ይሄን ቪዲዮ መስራት አልፈለኩኝም፣ ግን ከተሳሳትኩኝ አርሙኝ። እንግዲህ እንደምናውቀው ብሬናችን ሁለት ሳይድ አለው፣ ሌፍት ሳይድ እና ራይት ሳይድ። ከየት አመጣኸው እንዳትሉኝ ወይ ግራ እንዳያጋባችሁ ሳይንሱን ልንገራችሁ። መጀመሪያ እንግዲህ ታች ክፍል ስንማር እንደምናውቀው ይሄ ፎር ብሬን የሚባለው የአእምሯችን ክፍል ዲፈረንት ሪጅኖች አሉት። ይሄ ታላመስ፣ ሃይፖታላመስ፣ ሴረብረም ምናምን የሚባሉ ክፍሎች አሉት እና ይሄ ሰረብረም ወይም ሰርብራል ሂመስፌር የሚባለው የአእምሯችን ክፍል ሁለት ሳይድ አለው፣ ሌፍት ሳይድ እና ራይት ሳይድ ማለት ነው። እና እያንዳንዱ ሳይድ የተለያየ ስራ ነው ያላቸው፣ የተለያየ ችሎታ አላቸው። ለምሳሌ ይሄ ሌፍት ብሬን የምንለው የአእምሯችን ክፍል ይሄ ከንትን ጋር የተገናኘ ከሎጂክ ጋር ከማትስ ጋር ይሄ ከቋንቋ ጋር ብቻ ሎጂካል የሆኑ ነገሮች ነው የሚመቹት። እንደዚህ አይነት ኤቢሊቲዎች ነው ያሉት። እና ደግሞ ይሄ ራይት ሳይድ የምንለው የአእምሯችን ክፍል ደግሞ ከአርት ጋር ከስፒሪቹዋሊቲ ጋር ከእንደዚህ አይነት ከእምነት ጋር የተገናኙ ነገሮች ላይ ኤቢሊቲ ያለው ማለት ነው። ይሄኛው ራይት ሳይድ ብሬን አንድ ነገር እንደዚህ ሆነ ብንለው ሊያምን ይችላል። የቀኙ የግራ ሳይዳችን ግን እንዴት ለምን ብሎ ወደ ሎጂክ ያመራል ማለት ነው። ስለዚህ ሁለት ሳይድ አለው ብሬናችን ስል ዝም ብዬ አይደለም ማለት ነው። እና እንግዲህ ምሳር ታውቃላችሁ አይደል? መቁረጫ እና ምሳር ስንቆርጥበት እየዶመ ነው የሚሄደው። የመቁረጥ አቅሙ እየቀነሰ ነው የሚሄደው። ግን ብሬን ከዚህ ተቃራኒ ነው። በተጠቀምንበት ቁጥር ባሳደግነው ቁጥር ይበልጥ ስል እየሆነ ይበልጥ እየተሞረደ ነው የሚሄደው። እና ምን መሰላችሁ ችግሩ? እንግዲህ ብሬናችን ሁለት ሳይድ አለው ብያችኋለሁ። እና ሁለት ሳይድ የተሰጠን ባላንስ አድርገን እንድንወስደው ነው። አንደኛው ከበለጠ አንደኛው ዶሚኔት ካደረገ በጣም ችግር ውስጥ ይከተናል። ስለዚህ ሁለቱም እኩል መሞረድ አለበት። እንግዲህ እንደምናውቀው በዚህ በአስኳላው ትምህርት ከልጅነታችን ጀምረን የትኛው እየተሞረደ እንደመጣ ይታወቃል። እና ችግሩ ምን መሰላችሁ? አሁን ለምሳሌ የግራ ሳይዱን ብቻ በጣም እየሞረድ ነው ስንሄድ በቃ ሂዶ በጣም ቁሳዊ ነው የሚሆነው። ሀሳቡ ሁሉ የሚሆነው ይሄ ስጋ የሚባለው አካል ላይ ነው። ይሄን ነገር ላውልቀው መሰለኝ። እና ይሄ ሌፍት ሳይዱን ብቻ ስናሳድገው ይሄ ሎጂካል ነው የሚሆነው። በስሌት ብቻ ማመን ይጀምራል። በየትኛው ካልኩሌሽን እኔ እጠቀማለሁ እንጂ ሌላው ገደል ቢገባ ምን አገባኝ አይነት ሂዶ ሚሳይል ይሰራል። ሰልፍ ሴንተርድ ይሆናል እና በጣም ከባድ ደረጃ ላይ ሁሉ ሊደርስ ይችላል። እና ደግሞ ሌፍት ራይት ሳይዱን ብቻ ካሳደግነው ወደ ትንሽ ሚዛናዊነቱን ያጣል። እንደው ምናልባት ይሄኛው የተሻለ ቢሆንም እንኳ ግን ሚዛናዊነቱን ያጣል። ምክንያቱም እንደምናውቀው የሰው ልጅ ስጋዊ አካል አለው፣ መንፈሳዊ አካልም አለው። ሁለቱም ባላንስ መሆን አለበት። ስለዚህ ራይት ሳይዱን ብቻ ካሳደግነው አት ኤንድ ኦፍ ዘ ዴይ የምንኖረው ምድር ላይ ስለሆነ አት ኤንድ ኦፍ ዘ ዴይ ስጋዊ ዓለም ላይም ስለምንኖር ብዙ ነገሮች ያስፈልጉናል። ቴክኖሎጂ ያስፈልገናል፣ ሳይንሱ ያስፈልገናል፣ ሎጂኩ ያስፈልገናል። ምክንያቱም ምድር ላይ እስከኖርን ድረስ ላይፋችን ኢዚ መሆን አለበት። ያስፈልጉናል ሁሉ ነገሮች። እና ምላችሁ ነው ሁለቱንም ሳይድ ያሳድጉት። ምን መሰላችሁ? የሰው ልጆች ነን፣ ውስን ነን። ማለት አሁን ከሆነ ደቂቃ በኋላ ምን እንደሚፈጠር አላውቅም። ዝም ብዬ ያው ቁመቴ ላይ የሆነ ነገር ባንዴ ልጨምር አልችልም። ብቻ የሆነ ውስንን ብሬናችን በቃ የማይደርስባቸው ነገሮች አሉ። አንዳንድ ነገሮችን የምናምናቸው ነገሮች አሉ። አንዳንድ ነገሮችን ደግሞ በሎጂክ የምንቀበላቸው ነገሮች አሉ። ስለዚህ አንደኛውን ሳይድ ብቻ የምናሳድግ ከሆነ የሆነ አደጋ ውስጥ የምንገባ ይመስለኛል። ይሄ በስሌት የማታገኛቸው በእምነት የምትቀበላቸው ነገሮች ስላሉ እና ሁለቱን ሳይድ ባላንስ ማድረግ ለእኛም ለዓለማችንም ይበጃታል ብዬ አስባለሁ። እኩል ካሳደግነው አለመግባባቱም ጦርነቱም ይቀራል። እንግዲህ እኔ እንደዛ አስባለሁኝ፣ እንደዛ ይመስለኛል። እናንተ ምን ታስባላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እወዳችኋለሁ።